መብረር፣ መዋኘትና መራመድ የሚችል አስደናቂ ፍጡር። ዳክዬ ከወፍ ዘሮች ውስጥ አንዱ ሲሆን መብረር፣ መዋኘትና መራመድ የሚችል አስደናቂ ፍጡር ነው። በውሃ ላይ በሚያምር ሁኔታ ሲንሳፈፍ የሚታየው ገጽታ የጸጥታና የእርጋታ ምስል ልብን ያስደስታል። በሐይቆችና በወንዞች ላይ በቀላሉ ሲንቀሳቀስ የሚታይበት የእርጋታ መንቀሳቀስ እንደ ሰላም ምልክት ይቆጠራል። ነገር ግን የውጫዊ ጸጥታ እውነታውን አያሳይም። ይልቁንስ ከታች እግሮቹን በፍጥነት ሲያንቀሳቀስ ሕይወትን ለማስቀጠል እየታገለ መሆኑን ያሳያል። ዳክዬ በልዩ ውበት የተሞላ ነው። ከፍተኛ ቀለም ያላቸው ክንፎቹ እንደ ተፈጥሮ ስዕል ያበራሉ። በውሃ ላይ ሲያልፍ በሸለቆ ላይ የሚንሳፈፍ ጨረቃን ይመስላል። ውሃን በቀጥታ ሲነካ ለዓይን የሚያምር ስዕልን ይፈጥራል። የዳክዬ አካል በተፈጥሮ እጅግ ተስማሚ ነው። የተጣበቁ ጣቶቹ እንደ መወንጨፊያ በመስራት በውሃ ላይ እንዲንሳፈፍ ያደርጉታል። ዘርጋ ያለው አፍንጫው ደግሞ ምግብን ከውሃ ለመለየት ይረዳዋል። ከዚያ በላይ ደግሞ ላባው ውሃን የማይዝ በመሆኑ በቀዝቃዛ ውሃ ውስጥ እንኳን ሙቀቱን እንዲጠብቅ ያግዘዋል። አቀራረባችንን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር አድርጉልን። አስተያየታችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ወንድ ዳክዬ ድሬክ፣ ሴቷ ዳክ፣ ህፃኖቹ ደግሞ ዳክሊንግ ተብለው ይጠራሉ። በአማካይ ወንዶቹ ከ3 እስከ 4 ኪሎ ግራም ሲመዝኑ ሴቶቹ ደግሞ ከ2 እስከ 3 ኪሎ ግራም ይመዝናሉ። ሴት ዳክዬ ከ5 እስከ 7 ወር ዕድሜ ስትደርስ እንቁላል መጣል ትጀምራለች። እንቁላሎቹም በአማካይ በ28 ቀናት ውስጥ ይፈለፈላሉ። በአብዛኛው በሐይቆች፣ ወንዞች አካባቢ መኖርን ይመርጣሉ። ምክንያቱም ውሃ ያለበትን ቦታ ስለሚወዱና ስለሚስማማቸው ነው። በአጠቃላይ ከውሃ ጋር ተያይዞ የሚኖር ፍጡር ነው ማለትም ይቻላል። በአብዛኛው የዳክዬ ቀለሞች ነጭ፣ ጥቁር፣ ቡናማ፣ ግራጫና አረንጓዴ ሲሆኑ ወንዱ ዳክዬ ድሬክ ብዙ ጊዜ ከፍተኛ ደማቅና የሚያበራ ቀለም አለው። ሴቶቹ ደግሞ በአብዛኛው ያለ ቡናማ ወይም ግራጫ ቀለም አላቸው። ይህም ለመሸሸግ ይረዳቸዋል። በማህበራዊ ህይወት ዳክዬ የተዋሃደ ፍጥረት ነው። ብዙ ጊዜ በቡድን ይኖራሉ። እናት ዳክዬም ጫጩቶቿን በፍቅርና በእንክብካቤ ትጠብቃቸዋለች። ጫጩቶቹም ከተወለዱ ከጥቂት ጊዜ በኋላ መዋኘት መጀመራቸው የተፈጥሮ ተስፋን የሚሰጥ ልዩ ችሎታ ነው። አንዳንድ ዳክዬዎች የወቅታዊ የአየር ሁኔታን ተከትለው ረጅም ርቀትን ይጓዛሉ። ዳክዬ የጸጥታ፣ የትዕግስት፣ የመልመድ ምልክት ነው። ከላይ ያለው ጸጥታው ከታች ያለውን ጥረቱን አይሸፍንበትም። በመጨረሻም ዳክዬ ቀላል ቢመስልም በውስጡ ትልቅ ትምህርትን የያዘ ፍጡር ነው። በውሃ፣ በመሬት፣ በአየር መካከል በሚያምር ሁኔታ መኖሩ የተፈጥሮ ጥበብን ያሳያል። ለሰውም የጥረት፣ የትዕግስትና የመልመድ አስፈላጊነትን በጸጥታ ያስተምራል። ስለተከታተሉን እናመሰግናለን። አስተያየታችሁና ድጋፋችሁ አይለየን።